ወደ ሊፍት ውስጥ ገብተን አንድ ቁልፍ እንጫናለን። የሊፍቱ በሮችም ይዘጋሉ። ከዚያም በጥቂት ሰከንዶች ውስጥ በህንፃው ውስጥ በቀላሉ ወደ ላይም ወደ ታችም እንንቀሳቀሳለን። ነገሩ ቀላል ቢመስልም ከዚህ ጉዞ በስተጀርባ በዘመናዊው ዓለም ውስጥ ካሉ በጣም አስፈላጊ መሳሪያዎች አንዱ አለ። ያለ ሊፍቶች ዛሬ የምናውቃቸው ከተሞች ባልኖሩ ነበር። ሰማይ ጠቀስ ህንፃዎች ተግባራዊ ሊሆኑ አይችሉም። ሆስፒታሎች ህመምተኞችን ለማጓጓዝ ይቸገራሉ። በረጃጅም ህንፃዎች ውስጥ ያለው የዕለት ተዕለት ኑሮም አድካሚ ይሆን ነበር። ታዲያ ይህ ሳጥን እንዴት ነው ሰዎችን ደህንነታቸው በተጠበቀ መልኩና በተረጋጋ ሁኔታ በቀን በሺዎች የሚቆጠሩ ጊዜያት ያህል የሚያመላልሰው? ዛሬ ሊፍት ወይም አሳንሰር እንዴት እንደሚሰራ እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በአብዛኞቹ ሊፍቶች ውስጥ ሚዛን የሚባል በጣም ቀላል ሀሳብ አለ። አብዛኞቹ ሊፍቶች የሳጥኑንና የተሳፋሪዎችን ሙሉ ክብደት በኃይል ብቻ አይጎትቱም። ይልቁንም መመጣጠኛ ወይም ካውንተር ዌይት የተባለ አንድ መሳሪያ ይጠቀማሉ። መመጣጠኛው አብዛኛውን ጊዜ ከብረት ወይም ከኮንክሪት የተሰራ ከባድ ብሎክ ሲሆን ክብደቱ ሊፍቱ በግማሽ ገደማ በሰው ሲሞላ ከሚኖረው ክብደት ጋር እኩል ነው። ይህ ሚዛን ስርዓቱን ቀልጣፋ ያደርገዋል። ሞተሩ የሊፍቱን ሙሉ ክብደት መሸከም አይጠበቅበትም። ይልቁንም በሊፍቱና በመመጣጠኛው መካከል ያለውን የክብደት ልዩነትና ግጭትን ብቻ ማሸነፍ ይጠበቅበታል። ሊፍቶች በጸጥታ እንዲንቀሳቀሱና እጅግ አነስተኛ ኃይል እንዲጠቀሙ የሚያደርጋቸው ይህ ነው። የሊፍቱ ሳጥንና መመጣጠኛው ጠንካራ በሆኑ የብረት ገመዶች የተገናኙ ናቸው። እነዚህ ገመዶች በሊፍቱ መተላለፊያ አናት ላይ በሚገኝ አንድ ትልቅ መዘውር ላይ ያልፋሉ። ሞተሩ መዘውሩን ወደ አንዱ አቅጣጫ ሲያዞረው ሊፍቱ ወደ ላይ ይወጣል፣ መመጣጠኛው ደግሞ ወደ ታች ይወርዳል። ሞተሩ ወደ ሌላኛው አቅጣጫ ሲዞር ደግሞ ሊፍቱ ወደ ታች ይወርዳል፣ መመጣጠኛው ወደ ላይ ይወጣል። ገመዶቹ እጅግ በጣም ጠንካራ ናቸው። እያንዳንዱ ገመድ ብቻውን ሊፍቱ ከሚሸከመው በላይ ክብደት መሸከም የሚችል ሲሆን ሊፍቶች አብዛኛውን ጊዜ ለተጨማሪ ደህንነት ሲባል ብዙ ገመዶችን በአንድ ላይ ይጠቀማሉ። ሊፍቱን የሚያንቀሳቅሰው ሞተር አብዛኛውን ጊዜ ከህንፃው በላይ ከመተላለፊያው አናት ላይ ባለ ክፍል ውስጥ ይገኛል። በዘመናዊ ዲዛይኖች ግን ሞተሩ በራሱ በመተላለፊያው ወይም ሻፍት ውስጥ ሊቀመጥ ይችላል። ሞተሩ የሚመራው ሊፍቱ በምን ያክል ፍጥነት መንቀሳቀስ እንዳለበት፣ መቼ ፍጥነቱን መቀነስና የት መቆም እንዳለበት በሚወስን የኮምፒውተር ስርዓት ነው። ቁልፍ ስንጫን ቀጥታ ሊፍቱን እንዲንቀሳቀስ እየያዝነው አይደለም። ይልቁንም ለዚህ የቁጥጥር ስርዓት ምልክት እየላክን ነው። ስርዓቱ ሊፍቱ የት እንዳለ፣ ሌሎች ሊፍቶች የት እንደሚገኙና የትኛው ጥያቄ ቀድሞ መስተናገድ እንዳለበት ያሰላል። ሊፍቶች አንዳንድ ጊዜ ወደኛ ፍሎር ሳይደርሱ ለሌሎች ሰዎች የሚቆሙት በዚህ ምክንያት ነው። ከሊፍት በጣም አስፈላጊ ክፍሎች አንዱ እንዴት በተቀላጠፈ ሁኔታ እንደሚቆም የሚሰራበት መንገድ ነው። ሊፍቶች በከፍተኛ ፍጥነት ተጉዘው በድንገት አይቆሙም። ያ ምቾት የማይሰጥና አደገኛ ሊሆን ይችላል። ይልቁንም የቁጥጥር ስርዓቱ ሊፍቱ ወደ ተመረጠው ወለል ሲቃረብ ፍጥነቱን ቀስ በቀስ እንዲቀንስ ያደርጋል። ሴንሰሮች የሊፍቱን ቦታ ዘወትር ይለካሉ። ይህም ሊፍቱ በትክክል ከወለሉ ጋር እኩል እንዲቆም ያስችለዋል። ይህም ወደ ውስጥ ለመግባትና ለመውጣት ምቹና ደህንነቱ የተጠበቀ እንዲሆን ያደርገዋል። ብዙ ሰዎች ገመዱ ቢበጠስስ ብለው ይሰጋሉ። ይህ ፍርሃት በጣም የተለመደ ቢሆንም በተግባር ግን የመከሰት እድሉ እጅግ በጣም ዝቅተኛ ነው። ቀደም ሲል እንደተጠቀሰው ገመዶቹ ከሚጠበቅባቸው በላይ ጥንካሬ እንዲኖራቸው ተደርገው የተሰሩ ናቸው። ነገር ግን የሆነ ችግር ቢፈጠር እንኳን ሊፍቶች ጠንካራ የደህንነት ስርዓቶች አሏቸው። ዋናው የደህንነት መሳሪያ የብሬክ ስርዓት ነው። ሊፍቱ ከተገቢው ፍጥነት በላይ መንቀሳቀስ ከጀመረ ብሬኮቹ ወዲያውኑ ይሰራሉ። እነዚህ ብሬኮች በመተላለፊያው ግድግዳ ላይ ያሉትን የብረት ሀዲዶች አጥብቀው በመያዝ ሊፍቱን ያቆሙታል። ይህ ስርዓት በ19ኛው ክፍለ ዘመን የተፈጠረ ሲሆን ሰዎች በሊፍት ላይ እምነት እንዲጥሉ ካደረጉት ዋና ምክንያቶች አንዱ ነው። ሌላው ቁልፍ የደህንነት መሳሪያ ገቨርነር ነው። ገቨርነር የሊፍቱን ፍጥነት የሚከታተል መሳሪያ ነው። ሊፍቱ ከሚገባው በላይ በፍጥነት ከሄደ ገቨርነሩ ብሬኩ እንዲይዝ ያደርጋል። ይህ የሚሆነው በራሱ ሲሆን በኤሌክትሪክ አይታገዝም። የኤሌክትሪክ ኃይል ቢቋረጥ እንኳን ሊፍቱ በሰላም እንዲቆም ተደርጎ የተሰራ ነው። በብዙ ዘመናዊ ህንፃዎች ውስጥ ሊፍቶች ወደ ቅርብ ወለል ተጉዘው በሮቹን እንዲከፍቱ የሚያስችላቸው ተጨማሪ የኃይል ምንጭ አላቸው። አሁን ደግሞ ስለ በሮቹ እናውራ። የሊፍት በሮች በትንሽ ሞተር የሚሰሩና በሴንሰሮች የሚመሩ ናቸው። እነዚህ ሴንሰሮች በበሩ መካከል ሰው ወይም ሌላ አካል መኖሩን ይለያሉ። ሴንሰሮቹ
አንድ ነገር ካዩ በሮቹ አይዘጉም። ይህም ጉዳት እንዳይደርስ ይከላከላል። በሮቹ ሙሉ በሙሉ ተዘግተው እስካልተቆለፉ ድረስ ሊፍቱ መንቀሳቀስ የማይችልበት ስርዓትም አለው። ይህ የመቆለፊያ ስርዓት ሌላው ወሳኝ የደህንነት መሳሪያ ነው። ሁሉም ሊፍቶች በተመሳሳይ መንገድ አይሰሩም። እስካሁን ያየነው ትራክሽን ሊፍት ወይም ትራክሽን ኤሌቬተር የሚባለውን ሲሆን እሱም ለመካከለኛና ለረጃጅም ህንፃዎች በብዛት ጥቅም ላይ ይውላል። በአጫጭር ህንፃዎች ውስጥ ግን ሌላ አይነት ሊፍት ጥቅም ላይ ሊውል ይችላል። እሱም ሃይድሮሊክ ሊፍት ወይም ሃይድሮሊክ ኤሌቬተር ይባላል። ይህ አይነቱ ሊፍት ከገመድና ከመመጣጠኛ ይልቅ በዘይት የተሞላ ፒስተን ይጠቀማል። ሊፍቱ ወደ ላይ ሲወጣ ፓምፑ ዘይቱን ወደ ሲሊንደሩ በመግፋት ፒስተኑን ወደ ላይ እንዲወጣና ሊፍቱን እንዲያነሳ ያደርጋል። ሊፍቱ ወደ ታች ሲወርድ ዘይቱ ወደ ታንከሩ እንዲመለስ ይደረጋል። በዚህም በስበት ኃይል ሊፍቱ ወደ ታች ይወርዳል። የሃይድሮሊክ ሊፍቶች ቀላል ቢሆኑም ዝግተኛና አነስተኛ የኃይል ብቃት ያላቸው በመሆናቸው አብዛኛውን ጊዜ ለአጫጭር ህንፃዎች ብቻ ያገለግላሉ። ዘመናዊ ሊፍቶች ይበልጥ ስማርት እየሆኑ መጥተዋል። አንዳንድ ስርዓቶች በውስጣቸው ቁልፍ የላቸውም። ይልቁንም ከመግባታችን በፊት መሄድ የምንፈልገውን ወለል በስክሪን ላይ እንመርጣለን። ከዚያም ስርዓቱ ተመሳሳይ ቦታ የሚሄዱ ሰዎችን በአንድ ላይ ይመድባል። ይህም የጥበቃ ጊዜን ይቀንሳል፣ እንዲሁም ኃይል ይቆጥባል። ዛሬ ላይ ሊፍቶች ከህንፃው የቁጥጥር ስርዓት ጋር መገናኘት ይችላሉ። ይህም ስራ በሚበዛባቸው ሰዓታት ወይም በድንገተኛ አደጋ ጊዜ አሰራራቸውን እንዲያስተካክሉ ይረዳቸዋል። ሊፍቶች በዕለት ተዕለት ህይወታችን ውስጥ የሚያገለግሉ ድንቅ የምህንድስና ውጤቶች ናቸው። ትልቅ ክብደትን የሚያነሱ ኃይለኛ መሳሪያዎች ቢሆኑ ውስጣቸው ስንሆን ግን ሰላምና ምቾት እንዲሰጡን ተደርገው ተሰርተዋል። በሚዛን፣ በጠንካራ ቁሶች፣ በትክክለኛ ቁጥጥርና በበርካታ የደህንነት ጥበቃዎች ላይ የተመሰረቱ ናቸው። ላይክ፣ ሼር እና ሰብስክራይብ በማድረግ በየሳምንቱ የሚወጡ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ።